ወልዲያ ገብተናል አንዱ ገጽታ በሌላ በኩል ደግሞ እኔ ፌደራል መንግስት ጦርነት ሊከፍትብኝ ነው አላልኩም ደግሞ ቀጥሎ ሲኖዶሱ ሉዓላዊነታችንን እየደፈረ ነው ሁለት ኃይሎች የራሱን የአማራ ጽንፈኛ ኃይል ብሎ ታጣቂ እና የጀነራል ታደሰ ወረደ ሁለቱን አያይዤ ነው ማቅረብ ፈልገው በጣም አዝናለሁ ማዝናው ምንድነው ቀደም ሁለት ትላልቅ ስትራቴጂክ የሆኑ ጉዳዮችን አንስተን ወደዚህ እንጭፍጫፊ ጉዳይ እንደው ተምዘግዝጌ ስገባ ውስጤ ፊል ያደርጋል ስለ ህዳሴ ግድብ አንስተን የኬንያ መንግስት በህዳሴ ግድብ ላይ ወሰደውን አቋም አንስተን ግብጽ ተበሳይታ ኬንያ ጋር ሄዳ ቅራለኝ ምናም ስትል ቅራሪ ጠጭ ብለናት ኢትዮጵያማ ወሳይናት ለመብራታችንን ምናም ብላ ስትራቴጂክ የሆነ ነገር ወስና እሱን አውርተን ቀጥሎ ደግሞ ሚሊቴሪውን አውርተን በፊልድ ማርሻል በኬንያውና በኢትዮጵያ የኢታማጆር ሹም መካከል የተደረገ ወታደራዊ ስምምነት አንስተን ያ ወታደራዊ ኢምፓክት ለቀጠናው ያለውን ተጽዕኖ አንስተን ወርደን ስለፋኑ ታጣቂ ስናወራ የቁልቁለት ጉዞ ማለት ግን ምንም ማረጋ አማራጭ ስለሌለን ትንሽ ላነሳው ፈልጋለሁ ስሜቴ ግን ያ ነው እንደ ይሄ ቁልቁል የሚሄድ አይነት ስሜት ነው የሚሰማው in any case እስቲ ወልዲያ ገብተናል ይያሉ ነው የአማራ ታጣቂ ኃይሎች በአብዛኛው የውጪ ቃል አቀባዮቻቸው በምሬ ወዳጆ የሚመራው የወሎ አማራ ፋኖ ወደ ወልዲያ እየገሰገሰ ነው ብለዋል እንግዲህ አብዛኞቹ የቀድሞ የሥራ ባልደረቦቼ ናቸው የነበሩ ናቸው አሁን የፋኖ ቃል አቀባይ ሆነዋል አምስተርዳም ተቀምጠው ዋሽንግተን ዲሲ ተቀምጠው አንዳንዶቹ ላስ ቬጋስ ተቀምጠው አሜሪካ ተቀምጠው የተለያየ ቦታ ፋኖ ወልዲያ ገባ ያሉ ነው ከነዚህ ውስጥ አንዱ ፋሲሌን ያለም ነው ሌሎቹ እነ ደረጃ ሀብተወልድ ናቸው ሌሎችም አሉ ለታሪክ እንዲቀመጥ ነው ያነሳ ያለው ፋሲልን ነው ለምሳሌ እንዲህ ብሎ ነው የጻፈው ፋሲል ለታሪክ ይቀመጥለት የፋኖ ኃይሎች በሰሜን ወሎ የሚገኙ በርካታ ከተሞችን እየተቆጣጠሩ በአሁኑ ሰዓት ወደ ወልዲያ እየገቡ መሆኑን መረጃዎች ያሳያሉ በተቃራኒው የመከላከያ አባላቶች ደግሞ ሹፌሮችን እያስገደዱ ከከተማዋ በመሸሽ ላይ መሆናቸውን አውቀናል ነዋሪዎች ነግረውናል ያዙለቴን ፋሲል በነገራችን መከላከያ የሸሸ ነው የሮጠ ነው ፋኖች ግን በሰሜን ወሎ ብዙ ቦታዎች እየተቆጣጠሩ ነው ያዙለት አንድ ሞኝና ወረቀት ያያዘው ነው ለቀ ቀጠለ ከደቂቃዎች በኋላ ደግሞ ተመልሶ መጣ ፋሲል መጣና እንዲህ አለ በደረሰኝ መረጃ መሰረት መከላከያ ሰራዊቱ ከውርጌሳ ከውጫሌ ከገንፎ ጩፌ ከምናምን ስትራቴጂክ ቦታዎች ለቆ ወደ ደሴ ከተማ እየሸሸ ነው መከላከያ በሚቀርቡት መረጃዎች አስተያየት ከሰጠን ይዘን ቀርበን ሽሽት ጀምሯል አላ መከላከያ ሁለተኛው እሱ ነው ከዛ መጣ የሱ እንትን አለ ደግሞ የሱ ጩሎ አለ ጩሎ ነው የሚባለው አይደል እና ጩሎ ምን ነው የሱ ጩሎ መጣ ደግሞ ጩሎ እንዲያል ወልዲያ ብሎ ጻፈ ጩሎ ተከታይ ማለት ነው ባይዘው ያርኖ ለቃሉን አንዳንድ ቃል ስትናገር የምትሉ ሰዎች እንዳላችሁ አቃል እኔ ጩሎ የሚለውን ቃል ያወቅኩት የኛ ሰፈር እንትን የባህር ዛፍ ምናምን ብዙ ነበርውና የባህር ዛፍ የሚቆርጡ የሆኑ እንትኖች ነበሩ ብዙ እና ባህር ዛፍ ሲቆጥሩ ትንንሽ ልጆች ይዘው ይመጣሉ ይሄ ቆራጮቹ
ልጆኜ ነው ይሄን ቃል ማቀው ዛን ጩሎ ነው የሚሉት ሶ ኤግዛክት ትርጉሙ ምን እንደሆነ አላውቅም እና እንዳት ሌላ ነገር እንዳት ሶ ጩሎ ማለት የሆነ የዘይ ትልቁ የሚቆርጠው ልጅ የነበረው ልጅ ጩጬው ማለት ነው ጩሎ ነው ወልዲያ ብሎ ጻፍ ወልዲያ ምን ሆነች ወልዲያ ጩሎ ጻን ማለት ነው አይደለ በምንኛ እንደሆነ አላውቅም ኤግዛክት ቃሉ ማለት እንትን እንዳይሆን ብዬ ነው ማለት ቃላት ትርጓሜ ላይ ሌላ ነገር እንዳይፈጠር ብዬ ሶ ወልዲያ ተብሎ ተጽፎልናል አንዱ ጩሎ እንደዛ ብሎ ጽፏል ተመልከቱ እንግዲህ ይሄ በሚዲያዎቹ እነዚህ ሀገር ለአምስተርዳም ነው ያሉት ጉራግኛ ነው ጩሎ ኦኬ ከዛ ሌሎቹ ደግሞ መጡ አሁን ላስ ቬጋስ የሚተላለፈው ህብር ሬዲዮ ይሄን ለጠፈ ላስ ቬጋስ ነው ያለው እንግዲህ ይሄ ሚዲያ አቀዋለሁ ወዳጄ ነበር እንግዲህ ሀብታሙ ቬጋስ ምን አለ ባይ ባይ ብልጽግና ብሎ ጻፈ ባይ ባይ ብልግና ነው ያለው ያው ባይ ባይ ብልጽግና ብለለት this is የቬጋስ ሪፖርት ነው እንግዲህ የ4 ኪሎ መንገድ ጠረጋ የታላቁ ድል ሙሉ ማብራሪያ ብለዋል የ4 ኪሎ መንገድ ጠረጋ ተጀመረ አለ በቃ የሰማችኋቸው ነው እንግዲህ ይሄ ሀብታሙ ያለው ቬጋስ ተቀምጦ ነው ይሄን ሪፖርት የሚያደርገው መንገድ እየተጨረገ ነው ወደ 4 ኪሎ ጉዞ ጀምረናል ባይ ባይ ብልጽግና ሁሉአል ምን አይነት ቅዠት ውስጥ እንዳሉ እንድታዩት ብዬ ነው ከዛ ደግሞ አሁን አሜሪካ ያለ ሮሃ ሚዲያ ደግሞ መጣ አይ ቲንክ ሮሃ የእህታችን ሚዲያ እሱ ሰበር ብሎ ነው የመጣው ሮሃ ሚዲያ ሰበራልና ለዘመቻውም ስያሜ ከሰጠው በኋላ ዘመቻ አርበኛ አደም አሊ ወይም አባ ናደው ነው አለ የዘመቻው ስም ዘመቻ አርበኛ አደም አሊ አባ ናደው በታላቅ ድል ታጅቦ እየገሰገሰ ነው ሮሃ ሚዲያ የናለችን ማለት ነው እንደኛ በታላቅ ድል ነው እየገሰገሰ ያለው ለካ ዘመቻውም ስም አለው ዘመቻ አርበኛ አደም አሊ ይባላል ሲያም አባናደው ከዛ ሮሃ ሚዲያ ሰበር ብሎ 9 ወረዳዎችን ተቆጣጥረናል 9 ወረዳዎች ነፃ ወጥተዋል አለ ሰሜን ወሎና ደቡብ ወሎ አሜሪካ ተቀምጠው ነው የሚሰሩት ሰሜን ወሎ ደቡብ ወሎ 9 ወረዳዎች ነፃ ወጡ ሰበር ነው ግደን ወረዳ ጋዞ ወረዳ ራሳንጎት ወረዳ ላስታ ወረዳ ጉባ ላፍቶ ወረዳ ዳውንት ወረዳ ዋድላ ወረዳ ወቀት ወረዳ አምባሰል ወረዳ አምባሰል ደቡብ ወሎ 9 ወረዳ ነፃ አውጥተዋል ዛሬ ይሄ ነው ዘገባቸው ባይ ዘ ዌይ ሆም ብዬ አስተያየት ሳልሰጥ መረጃውን ብቻ ያቀርብኩ ያለሁት ለታሪክ እንዲቀመጥ ከሳምንት በኋላ እነዚህ ሰዎች በዚህ ልክ ሪፖርት የሚያደርጉ ከሆነ እንነጋገራለን ላስ ቬጋስ እንዳለን ባይ ባይ ብልጽግና ከሆነ ባይ ባይ ብልጽግና እናወራለን ይሄ ነው እንግዲህ አንዱ ትልቁ ሚዲያውን የተቆጣጠረው የአንዲ ልጆችም ባይ ባይ በቃ ወታደሩ መከላከያ ፈርሷል አሉ በቃ ፈርሷል አሉ የአንዲ ልጆች ሶ ወደ ከተማ የሚገቡ ከሆነ እስቲ ወልዲያ ገብተው እናያቸዋለን ማለት ነው
ተቆጣጥረው አስተዳድረው እናያቸዋለን። አንደኛ ይሄ ነው። ከዛ ጋር ግን አያይዤ ማነሳላችሁ ነገር አለ። ይሄ መረጃ አንድ ያዙትና በኋላ አስተሳሰርላችኋለሁ። ጀነራል ታደሰ ወረደ መጥቶ ደግሞ ሌላ ማስተያየት ሰጥቷል። ሁለቱን አያይዘን እናነሳለን። ጀነራል ታደሰ ወረደ በሁለት ነገሮች ላይ አስተያየት ሰጥቷል። አንደኛው እኔ ያላልኩትን ነው የተባለው የሚል መጥቷል። እንዴት ሲሸሽ ታዩታላችሁ? ጀነራል ታደሰ ወረደ ነው። ምን አለ ጀነራል ታደሰ ወረደ? የፌደራል መንግስት ለሌላ ጦርነት እየተዘጋጀ ነው ብዬ አልተናገርኩም። አልተናገርኩም ማለት ሐሰት ነው ይሄ ተወራው። እንደ አዲስ አድማስ ያሉ ጋዜጦች ጀነራል ታደሰ መስከረም 13 2018 ከዩኤንኤችሲአር ኃላፊ ጋር ውይይት ባደረገ ሰዓት የፌደራል መንግስት ለሌላ ዙር ጦርነት ሊከፍትብን ነው ብሎ መዘገቡ የተሳሳተ ነው። እኔ አላልኩም። አገር ይያዝልኛል። ከአዲስ አድማስ ተቀብለው ያስተጋቡ ሌሎች ሚዲያዎችም እንዳሉ አይቻለው። ይሄ ዜና የውሸት ዜና ነው። እኔ መከላከያ ሁለተኛ ዙር ሊወገን መጣ አላልኩም። ወቁልኝ ብሏል ጀነራል ታደሰ። ለምን ያለ ይመስላችኋል? ለምን ያለው? ሮጦ ለማስተባበል ስለመጣ። ምክንያቱም ፕሮክሲ ዋር አለ። ምሬ ወዳጆ እየተዋጋለት በኋላ መጣለው ብዬ የሱ ልጆች ከሚያልቁ የአማራ ልጆች ቢያልቁ ይመርጣል። ታደሰ ወረደ እሱ ነው። ሁለተኛ ነገር አያይዘን እናነሳዋለን። ሌላም ነገር ደግሞ ጨመረ ጀነራል ታደሰ። ምንድነው ያለው? ማስጠንቀቅም ማመስገንም ነው ያደረገው። ሲያስጠነቅቅ ሲኖዶሱን አስጠነቀቀ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶሱን አስጠነቀቀ። ሲያመሰግን ደግሞ መጅሊሱን አመሰገነ ጀነራል ታደሰ። ለሁለቱም ግን ዋቻውት አይነት ነገር መልእክት አስተላለፈ። ሲኖዶሱን ሲያስጠነቅቅ መጅሊሱን ሲያመሰግን ሁለቱን ደግሞ ዋቻውት ሲላቸው ነው የነበረው። ለሁለቱ የጋራ መልእክት ያስተቀመጠው ምንድነው? የትግራይ ሉዓላዊነት የሚደፈር ሲኖዶስም ሆነ መጅሊስ በፍጹም ተቀባይነት የለውም ማለት። የትግራይን ሉዓላዊነት የሚደፍር ሲኖዶስም ሆነ መጅሊስ በፍጹም ተቀባይነት የለውም ማለት። ሲኖዶሱ ደግሞ ምን አለ? ተጠንቀቃሉ። ሲኖዶስ የፖለቲካ መጠቀሚያ በመሆን ከደቡብ ራያ 6 ወረዳዎችን ወደ አማራ ክልል አጠቃሎብናል። ራያ የምትለው ነው ያዟት እዚህ ጋር። ለምንድነው ራያ ጋር ያለው እንትን የምትሉትንም አብራችሁ አይ። ባይ ዘ ዌይ የዜና ምሬ እንቅስቃሴም ከእምነት ጋር የተሳሰረ ነው በነገራችን ላይ። ዛሬ መጣና ታደሰ ወረደ ምን አላችሁ? ራያ ውስጥ ሲኖዶስ አርፈሽ ተቀመጪ እንደሆነ ተቀመጪ። ሲኖዶስን ያስጠነቀቀው በአጠቃላይ ስለ ራያ ነው የሚያወራው። ሲኖዶስ የፖለቲካ መጠቀሚያ በመሆን ከደቡብ ራያ 6 ወረዳዎችን ወደ አማራ ክልል ውስጥ አጠቃሏል። እንዲህ አይነት ድርጊት ስህተት ስለሆነ በአስቸኳይ መታረም አለበት።
ፖለቲካና ሃይማኖት እኩል መካሄድ አይፈቀድም ሃይማኖትን ሽፋን ያደረጉ የፖለቲካ እንቅስቃሴዎች የሚያደርጉ ተቋማት ሲኖዶሱ ማለት ነው ፖለቲከኞች ናቸው ይሄ ተግባር ህዝባችንን ለመከፋፈል ነው እኛም ፖለቲካችንን አመራራችንን ባይከፋፈል ኖሮ የክልሉ የመደራደር አቅም ባይዳከም ኖሮ እንዲህ አይነት ድራማ አይሰራብንም ነበር ይላል እንግዲህ ገጣጥሙት አንዳንድ ኢንፎርሜሽኖች ይሰጣችኋል በዚህ ሰዓት ለምንድነው ወደ ነምሬ ወዳጆ አቅም ይባል ካለም አቅም እየገነቡ ያሉት በምክንያት ነው ለምንድነው ይሄ ነገር ጎጃም ጋር የሌለው ለምን ጎንደር ጋር የሌለም ጎንደር በጥንቃቄ ማየት ለምን ጀመረ ዳሪ ጎንደር ከነ ጀነራል አመራሮቹ ጋር ከናባው ምናምን ጋር የተወያየ ነው ጎንደር አርፎ ተቀምጧል ጎጃም ጋር የለም ጎጃሞች ናቸው ያዳመቁ ያሉት ባይዘዌ ፋሲል ጎጃሞች ናቸው እነ ምሬ ወዳጆ የማንን ጦርነት ነው እየተዋጉ ያሉት ይሄ ነው ፖይንቱ ኢቭን ቢቆጣጠሩ ነው ያልኳቸው ያለው ሰራዊት ቢገሉም የሆነች ኢቭን ቢይዙም እሱ ግድ የለም ያዙት በእንትን በቃ ወልዲያ ገብተው ተቆጣጥሯል የሚለውን ያዙት መረጃውን ይሁንላቸው ወልዲያ መቆጣጠሩ ግን ከየት ነው የመነጨው ቲፒኤልኤፍ ምንድነው የገመገመው ምንድነው ያቅጣጫ ያስቀመጠው ለምንድነው መጥቶ ታደሰ ወረደ ሲኖዶሱን ለምን አስጠነቀቀ ፖለቲከኞች ናቸው ለምን አላቸው ስለምን ስለወሎ አነሳ ስለደ ወሎ ለምንድነው ያነሳው ታደሰ ወረደ ደን መጥቶ እኛ ጦርነት አልገባንም ጦርነት ውስጥ የለውበትም እኔ የፌደራል መንግስት ለጦርነት እየተዘጋጀብን ነው ብዬ አላልኩም ለምን አለ ግምገማቸው ልንገራቸው ከዚህ ከራያ ጋር ተያይዞ ከወልቃይት ከምናምን ጋር ተያይዞ ህውሃት ቃለ መጠይቅ ምንድነው የሚባለው አሰስመንት ሰርቷል ተጨባጭ መረጃ ነው የምነግራችሁ የምንድነው የሚባለው የአስተያየት የቅድመ አስተያየቶች ሰብስቧል ኦፒኒየንስ የሚባለው ማለት ነው ከዛ የደረሰበት ድምዳሜ ራያ ከኛ ወጥቷል የሚል ገምግሟል ከዚህ በኋላ ራያን እንደ ህዝብ መልሰን ልናመጣው አንችልም የሚል ድምዳሜ ላይ ደርሰዋል በነገራችን ስለዚህ ቲፒኤልኤፍ ያስቀመጠው አቅጣጫ በራያ በኩል ህዝቡን ሳይሆን መሬቱን ነው የምንፈልገው ህዝቡን አይደለም ነፃ የምናወጣው መሬቱን ነው ነፃ የምናወጣው መሬቱን ነፃ ለማውጣት በራያ በኩል ያለውን ወይም በዚህ በወሎ በኩል ያለውን ፋኖ ነምሬ ወዳጆ ዋነኛ መሳሪያ እናድርጋቸው እርስ በራስ እናባላቸው ይሄ ነው ዲሲሽናቸው በነገራችን ታደሰ ወረደ መጥቶ ሲያስቀምጥ ሲኖዶሱን የወሎ አካባቢን እንዲያረክ ሲል አሰርት ያረገ ነው ህዝቡ ጋር አሰስመንቱን ሲሰሩ የሉም የራያ አሰስመንት ወደ ትግራይ የሚሄድ አሰስመንት አይደለም ቢያንስ አሁን ባለው ሁኔታ ማለት ነው
በህዋት መጠቃለል አይፈልጉም በህዋት ሊደርሺፕ መመራት አይፈልጉም ስለዚህ ያለን አማራጭ ከሻቢያ ጋርም ተነጋግረን በዋናነት ራያን መደገፍ ነው ያለብን የራያ አካባቢ ያለውን የሰሜን ወሎ ያለውን ኃይል አምጥተን የጦርነት አውድማውን ወሎ እናደርግ ይሄ ነው ውሳኔ ስለዚህ ታደሰ ወረደ ትላንትና ጦርነት ምናምን ሲላውን እኔ ጦርነት አልፈልግም ጦርነት ብለው የሰበኩብኝ ሌላ ናቸው ለምን ምክንያቱም የውክልና ጦርነት እየተካሄደለት የህዝብ ጦርነት እየተካሄደለት ነው ምክንያቱም ወስነዋል እነሱ መሬቱን ነው ነፃ ምናወጣው እንጂ ህዝቡ ከኛ ጋር አይደለም የሚል አሰስመንታቸው እሱ ኦፒኒየን የሰበሰቡት እሱን የሰበሰቡት ሶ መሬት ነፃ ይወጣል ህዝቡ ይፈጃል ማለት ስለዚህ ከዚህ ጀርባ ሌሎቹ ጋር በዛ ልክ ያላያችሁት ከዚህ ጀርባ ያለው ቲፒኤልኤፍ ነው ከዚህ ጀርባ ያለው ሻቢያ ነው በተባለው መጠን የሄደ ነው የሄደ አይደለም ለታሪክ ይቀመጥ ይያቸዋል መረጃዎቹም ኦፕሬሽኖቹም ምኖቹም ግን ከመቀሌ ነው የሚመሩት ምሬ ወዳጆ ትዛዝ የሚቀበለው ከመቀሌ ይሄ ትልቁ እውነት ነው ማለት ነው ስለዚህ አሁን መጥቶ ስለ ወሎ ማስጠንቀቂያ የተናገረው ታደሰ ወረደ በወሎ የሚደረገው ነገር ኢቭን እቺ ኦርቶዶክስ ሲኖዶስ ያደረገችው ያለችው ከአማራው ጋር ነው ያደረገች ያለችው ፖለቲከኛ ናት ሲኖዶስ ያለው ለዛ ፖለቲከኞች ናቸው ያለው ለዛ እኔ ባለኝ እውነት ግን ባለኝ መረጃ ይሄ ራያ አካባቢ ያለው ማህበረሰብ በፍጹም በቲፒኤልኤፍ ማዕቀፍ ውስጥ መግባት አይፈልግም እነሱም የሱን አውቀውታል ኢቭን ሪፈረንደም ቢካሄድ እንኳን ኢንዴንጀር ነን ራያ ላይ የሚል አቋም አላቸው በነገራችን አንገታቸው ቢቆረጥ ራያ ላይ ሪፈረንደም እንዲደረግ አይፈልጉም ስለዚህ ነው ህዝቡን ሳይሆን መሬቱን ነው ነፃ ማውጣት ያለብን የሚል እንቅስቃሴ ውስጥ የገቡት ስለዚህ ነው እነዚህን እንደነምሬ ወዳጆ አይነት ሰዎችን ቀጥረው በዚህ በወሎ አካባቢ ያለውን ነገር ሁከትና ብጥብጥ ያደርጉ ያሉት then ራሳቸውን ታደሰ ወረደ ራሱን ነፃ ያረጋው መጣ ፌደራል መንግስት ጋር የጦርነት ይከፍትብኛል ብዬ አልተናገርኩም ውሸት ነው ብሎ ወጣ because በፕሮክሲ የተዋጋ ስለሆነ በውክልና የተዋጋ ስለሆነ ለምንድነው አሁን ጥያቄያችሁን ጠይቁ ለምን ጎንደር ዝም አለ ለምን ሸዋ አካባቢ ያ ነገር አልታየም ይሄ ቡራ ከረዩ ሲል የነበረው ጎጃም የት ሄደ ጎንደር የት ሄደ ጎጃም እንትኑ የት ሄደ ሸዋ ሶ የሻቢያ የህዋት ውሳኔ የወለደው ነው የሚመራው ከህዋት ነው በነገራችን ላይ ይሄ ግርማይ ሽጥላን የገደለው ሰውዬ ከሸዋ ተነስቶ የገባው ዛ ራያ ነው አሁንም ራያ ነው ያለው ያ ሰው በቀጥታ የሚገናኘው ከፍሳ መንጁስ ጋር ነው የሚገናኘው ጀነራል ፍሳ መንጁስ የሚባል መጀመሪያ ታደሰ ወረደ የሚያገኘው ነበር
ግርማ የሺጥላን የገደለው ማለት ነው አንዳንድ ነገሮች እንደው ዝም ብለን ማንሳቱን በስም ነግራችኋለሁ ከፈለጋችሁ ከሸዋ መጥቶ ገሎ ሄዶ ዛን ይገባው በቀጥታ የሚገናኘው ከታደሰ ወረደ ጋር በፊት ከራሱ ከታደሰ ሶሪ በፊት ከታደሰ ወረደ ጋር አሁን ከፍሳ ጋር የሚገናኝ ግርማ የሺጥላን ያስገደለው ይገደሉት ማለት በስም ይታወቁ ናቸው ኃላፊነት ወስጄ ነው የምናገረው በዛ አካባቢ ያለው እንቅስቃሴ በዋናነት የመነጨበት መሰረታዊ ምክንያት ህዝቡ ከኛ ወጥቷል የሚል ግምገማ ገምግሟል ቲፒኤልኤፍ የኛ ማህበራዊ ኢቭን ቲፒኤልኤፍ ቢመጣ እንኳን ወደ ጦርነት ራያ ቢገባ ወይም ሰሜን ወሎ ቢገባ ባይዘዌ መጀመሪያ የሚያጠፋው የወሎን ህዝብ ነው ዛካ ያለውን ህዝብ ነው የሚያጠፋው ራያ አካ ያለው ከኛ ጋር አይደለም የሚል አቋም ወስደዋል ይሄ ነው ያለው ፋክትና ይሄ ያለው እውነት ማለት ነው ፌደራል መንግስት ለምን ዝም አለ ለምን ምን አለ ምናምን ብዙ ጊዜ ይጠየቃል ይሄ ጥያቄ ምን ማድረግ አለበት ፌደራል መንግስት የሚለውን በደንብ ማሰቡ ጠቃሚ ነው ምን ማድረግ አለበት የሚለው እነዚህ ሰዎች ቲፒኤልኤፎች በዋናነት መሪውና ስለሆነ በራሳቸው እየተበታተኑ እንዳያችሁት አሁን ያለው ጥያቄ የኢትዮጵያ መንግስት ቢገባ ነው የሚሻለው ወይስ እርስ በራስ እየተባሉ ያሉትን በተወሰነ ሪስክ ወስደህ ዳሜጁንም ተቀብለኸው መጠበቅ ነው ወይ የሚሻለው የቱ ነው የሚሻለው ኮስት ቤኔፊቱን ስሩት ፖለቲካሊ ሚሊቴሪውን ለጊዜው ተውቱና ፖለቲካሊ የቱ ነው የሚሻለው አሁን እኮ ህወሓት ከሞላ ጎደል ወደ 3 ነው 4 ቦታ ተሰነጣጥቋል በፓርቲ ደረጃ የነጌታቸው ሄደዋል ከነጌታቸው ውጪ ወጡት ሌሎቹ ሌላ ፓርቲ መስርተዋል 10 ምናምን ፓርቲ ሆነዋል ምናምን በውስጡ ያለው ፍትጊያ የበለጠ እየበተነው ነው ሄደው በዚህ ላይ ብትገባ ነው የሚሻለው ወይስ ምረም ይሻለው ባለፈው አንድ የጦርነት ስትራቴጂ ነግሬያችኋለሁ የጦርነት ሳይሆን የሊደርሺፕ የፓወር ስትራቴጂ ጠላት ወይም ተቃራኒ ሶሪ ጠላት የሚለው ለጊዜው ልተውና ተጻራሪ ራሱን ያጠፋ ባለበት ሰዓት in the middle of እንትን አትግባ ናፖሊዮን እሱን ያለው በመሃል ላይ መግባት የለብህም in the middle መግባት የለብህም ናፖሊዮን ብቻ ሳይሆን የታላቁ የዚህ የዋር ስትራቴጂ ላይ የሚታወቀው የቻይናዊው እሱን ያለው የስትራቴጂ ኦፍ ዋር ላይ ስለዚህ in the middle መግባት ነው የሚሻለው ወይንስ የተወሰነ ዳሜጅ አለው ዳሜጁን ወስዳለው ኮንትሮሊንግ ሜካኒዝም ተጠቀማለው ግን የቱ ነው የሚሻለው እሱ እንግዲህ እንወራይበት እንትን እንበልበት because frustrate አድርገዋል ሳንዙ ስለዚህ ሁሉ ነገር አሁን ምን ሆኗል መሰላችሁ ቲፒኤልኤፍ ማለት ያው ሰነዱ ሲያልቅ እንነጋገርበት ብዬ ነው እንጂ በኢትዮጵያ እንትን ውስጥ የተረሳ ሆኗል ኢምፓክት የሌለው ሆኗል ከዲሞክራሲ ከልማት ከሰላም ከምናምን አንፃር ፋይዳው ይወረደ ፋይዳው በወረደ ቁጥር ግን ሽብርተኝነቱ ያደገ ነው ሄደው የኃይል መሳሳት አለው ያቅም መሳሳት አለው ሰዎች ለቀውት ይወጡ ነው ምሁራኖች ለቀውት ይወጡ ነው
ተገትሪሽ ቅሪ መሆኑን ሰው አውቋል ያረጠ ድርጅት መሆኑን አውቋል ምናምን ሶ የፖለቲካ ሌቭሉ ተጽዕኖ የማሳደር አቅሙ እየወረደ በሄደ ቁጥር ሽብርተኝነቱ ነው እየጨመረ ሄደው ሶ ኢትስ ኦፖዚት ሪሌሽንሺፕ ነው ያለው ሶ አሁን በዚህ ሰዓት የኢትዮጵያ መንግስት ሜካኒዝም to the maximum ሊደርስ የሚችለውን ሽብርተኝነት እንዴት ኮንትሮል ያርገው ነው ጥያቄው መሆን ያለበት because TPLF ሄዶ የሽብርተኝነት ጫፍ ላይ ይደርሳል within a year ይደርሳል በነገራችን አን ዲቴል ጽሁፌ ውስጥ አታስገቡኝ በአንድ አመት ውስጥ የዓለም የሽብርተኝነት ጫፍ ላይ ይደርሳል ህወሓት በቃ የመጨረሻው ጫፍ እንደውም እነሱ ፊፍዝ ዌቭ ነው የሚሉት እኔ ስድስተኛው ዌቭ ይገባል ብዬ ነው ማስበው አምስተኛው ዌቭ ላይ ነው እየተከራከረ ያለው ዓለም አምስተኛው ዌቭ ማለት ራፓፖርት የሚባል ሰው አለ አንብቡ መጽሐፍ ግዙና the terrorist wave የሚል so እሱ የዓለም የሽብርተኝነት ሞገድ ወይም ዌቭ 5 ደረጃ ስቴጅ ደርሷል ብሎ ነው የሚያምነው ዓለም የተቀበለው እሱን ነው so አምስተኛው ስቴጅ ሽብርተኛ ግን ከፊል መንግስት ነው የሚለው ቴሮሪስት ሴሚ ስቴት ያልኳችሁ TSS ማለት ነው ለኔ ግን ከአምስተኛ ስቴጅ ወደ ስድስተኛ ፈላስፋ የሆንኩ ነው ማለት ነው በሽብርተኝነት ላይ አንድ ቲዮሪ ልመጣ ተቀበሉኝ ሶ ስድስተኛ ስቴጅ ገብቷል ነው አምስተኛ ስቴጅ ይሄ ከፊል መንግስትም አይተነዋል ሶ የከፊል መንግስት ሽብርተኛ አይተነዋል ኦሬዲ አሁን ግን የሙሉ መንግስት ሽብርተኛ ነው የሚሆነው ነው ሶ ዘ ላስት ስቴጅ ለኔ እሱ ነው ስለዚህ የኢትዮጵያ መንግስት የመጨረሻው ስቴጅ ላይ የሚደርስ ሽብርተኛ ምን ማድረግ አለብኝ ብሎ ስትራቴጂ መቅረጽ አለበት ይሄ ድርጅት የሚቀጥለው ሚያዚያ ላይ እስከ ሚያዚያ የመጨረሻው ጫፍ ይደርሳል ሚያዚያ ላይ ኮምብዬ ነው ሚያዚያ የሚያልኩት ስለዚህ እሱን ምን ያድርግ የሚለውን to the maximum ማሰብ ይጠይቃል ማለት ነው እዛ ውስጥ አሁን አልገባም ሆኖ ግን አሁን የምንመለከተው ከነዚህ ከምሬ ወዳጆ ጋር ከዚህ ጋር የተያያዘው ነገር አንዱ ኢምፕሊመንት ያደርጉ ያሉት TPLFዎች በነምሬ ወዳጆ በኩል ነው ኢምፕሊመንት ያደርጉ ያሉት ያላቸውንም አይል ያላቸውንም አቅም ምንም እየተጠቀሙ ያሉት በዛ መንገድ ነው ሶ ይሄ ትልቅ ነገር ነው በደንብ መታሰብ ያለበት ነው ፌደራል መንግስት ምን ያደርግ ለምለው ጥያቄ የት ይደርሳል TPLF የሚለው ማሰብ ከሱ ቀጥሎ ነው የት ሲደርስ ምን እናደርግ የሚለው ማለት ሶ በኔ በኩል in the middle of ራሱን ያጠፋ ባለበት መሃል ላይ መግባት ብዙ ይጠቅማል ብዬ አላስብም in the middle ሁለተኛ ስጋቱ ደግሞ ወደ አማራ ክልል ጎትቶ ያመጣው ስለሆነ ምን እናደርግ የሚለው ደግሞ ሊታሰብበት ይገባል ሶስተኛ ማህበረሰቡን ማንቃት ነው አሁን ከፍተኛ ድንጋጤ ነው ያለው ቀደም እንዳነሳሁት የጎጃሙ የሸዋው የጎንደሩ አይደለም ሶ ለምንድን ነው በዛ በኩል እንዲህ አይነት ነገሮች የመጡት ለምንድን ነው የመጣው ሶ why እነምሬ ወዳጆ ለምን በዛ በኩል ለምን ታደሰ ወረደ ሮጦ መጥቶ ኦርቶዶክስንም ራሱ ዛካው የምታደርጊው ነገር ፖለቲከኛ ነው ያደረክሽ ያለሽው 6 ወረዳ ላይ የምታደርጊው ወየውልሽ ለምን አለ አስተሳስሩት እሱ ከዛ ደግሞ እኔ ጦርነት አላልኩም ፌደራል መንግስቱ ጦርነት ሊከፍትብን ነው አላልኩም ለምን አለ because በቀጥታ ጦርነት ከምንከፍት ፕሮክሲ ዋር ነው የሚሻለን ብለው ወስነዋል የውክልና ጦርነት ነው የሚሻል የቱ ነው የሚሻለን ቦታ የነምሬ ወዳጆ ቦታ ነው የሚሻለን ብለው
ለምን የነምሬ ወዳጆ ቦታ ቢኮዝ እዛ አካባቢ መሬቱን ነው እንጂ የምንፈልገው ህዝቡ ከኛ ጋር አይደለም ብሎ ኦርቶዶክስ ሳስብ ዝም ብላ አይደለም ዲሲሽን ውሳኔ ሰጠችው እኔ አላቀውም ዲቴል የኢትዮጵያ ኦርቶዶክስ መጠቅለሉ የህዝቡን ስሜት አይቶ ነው ብዬ ነው ማስበው የህዝቡ ስሜት እንደዛ ስለሆነ ማለት ከዚህኛው አካል ጋር መኖር ነው የሚፈልገው ከዋት ምትመራው የሚመራው መዋቅር ጋር መሄድ አይፈልግም ህዝቡ ስለዚህ ህዝቡ የኛ ካልሆነ መሬቱን ነው ነፃ ማውጣት አለብን ነው የነታደሰ ወረደ እንቅስቃሴ የህዋት እንቅስቃሴ የተቀናጀ የተመጋገበ ነው ስለዚህ ዋናው አዋኪ ከሰላም አንፃር እኔ ነግሬያችኋለሁ ወደ ጽሁፌ አታስገቡኝ መጣበ በደንብ አነሳላችኋለሁ የ2018 የኢትዮጵያ የጸጥታ ስጋት የደህንነት ስጋት የሚቀዳው ከህዋት ነው የ2018 ከኦነክሽን አይደለም ከፋኖ ከሚባለው አይደለም የኢትዮጵያ የ2018 የጸጥታ ስጋት ቁልፍ የሚቀዳው ከቲፒኤልኤፍ ነው ያለ የሌለ ኃይላቸውን ነው የሚጠቀሙት አሁን ሲጠቀሙ ግን በፕሮክሲ ነው የሚጠቀሙት በውክልና ነው የሚጠቀሙት ምክንያቱም ጉዟቸው እነሱ መንግስታዊ ሽብርተኛ መሆን ነው ሶ ኮንትሮል የሚያደርጉት ኤሪያ ግን ኮንትሮል ባደረጉት ኤሪያ ላይ ቤዚካሊ የሽብርተኛ መንግስት የሚሆንበት ማለት ምርጫ አይኖርም ትግራይ ምርጫ ቦርድ እንዳያኮርፈኝ እንጂ አይኖርም ምርጫ ሌሎች ቦታዎች ምርጫ ይኖራሉ አይደለም የህዝብ አስተዳደር የመምረጥ የሃይማኖት መሪዎች ምርጫ አይካሄድም ትግራይ ምሳሌ ልንገራችሁ ቀደም ሳነሳላችሁ ነበር ታደሰ ወረደ መጅሊሱን አመሰገን እናመሰግናቸዋለን አለ መጅሊሱን ወይም የኢትዮጵያ እስልምና ምንድነው የሚባለው የኢትዮጵያ እስልምና ጉዳዮች ምክር ቤት ለምን ያመሰግናቸው ሲኖዶሱን ወቀሰና ፖለቲከኞች ናልና ዛምታ ራያካ የምታረጉትን ነገር ረፈዋልና መጅሊሱ ጋር ሲደርስ ግን እናመሰግናቸዋለን አለ ለምን እናመሰግናቸዋለን ያለ በመላው ኢትዮጵያ የኢትዮጵያ እስልምና ምክር ቤት ምርጫ አካሄደ አመራር መረጠ the only ክልል የእስልምና ምርጫ ያላካሄደው ትግራይ ነው ምን ያገናኘዋል ምን ሙስሊሙ ተሰብስቦ በወረዳ ለመምረጥ ተሰብስቦ በዞን ለመምረጥ ተሰብስቦ በከተማ ለመምረጥ ምን አገናኘው ግን impossible አያችሁ impossible አይደለም የህዝብ ምርጫ የመንግስት ምርጫ ሊካሄድ ቀርቶ ሰዎች መሪዎቻችን ነከሌ ናቸው ብለው የድምጽ ሊሰጡ ቀርቶ የሃይማኖት መሪዎች መምረጥ የማይቻልበት ስቴጅ ደርሷል ትግራይ ይሄንን ሀፍረት ግን መደበቅ ነበረበት ታደሰ ወረደ መደበቅ ስላለበት የኢትዮጵያ የእስልምና ጉዳዮች ምክር ቤት መጅሊሱ አመሰግናለሁ ብሎ ወጣ ለምን አመሰግናቸው ምርጫ ማካሄድ ስላልቻሉ ስለተረዳችሁናል ተረድታችሁን ትግራይ ውስጥ ምርጫ ማካሄድ ስላልቻላችሁ እና እሺ ስላላችሁን እናመሰግናለን ብሎ ጀነራል ታደሰ ወረደ ወጣ አይደለም የፖለቲካ ምርጫ የሃይማኖት ምርጫ እንኳን ማካሄድ አይቻልም ትግራይ ወረዳው ተሰብስበው መሪያችን የሙስሊምና መሪያችን ይሄ ነው ዞኑ ተሰብስቦ ቀበሌው ተሰብስቦ ክልሉ ተሰብስቦ አይችልም
ይሄ ባይ ዲዛይን ነው በነገራችን ላይ እንዳይቻል ተደርጎ ነው የተቀመጠው ስለዚህ በሃይማኖት እንኳን አመራር መብረጥ ያልቻለች ክልል ሆናለች ትግራይ then ለድክመቷ ደግሞ ጀነራል ታደሰ ወረደ ምስጋና ያቀርባል ማለት ስለተረዳችሁ እናመሰግናለን ይያለ ምስጋና ያቀርባል ለኢትዮጵያ ኦርቶዶክስ ግን ኖ ቤተክርስቲያኖችን ይጠብቃለሁ ብላ ስትንቀሳቀስ የህዝቡንም ፍላጎት አይታ ስትንቀሳቀስ ግን ወየውልሽ ሲኖዶስ ፖለቲከኛ ሆነሻል ብሎ ይመጣል ገብቶቻል ስለዚህ ኦቨርኦል የኢትዮጵያ የጸጥታ ስጋት የሰላም ስጋት የደህንነት ስጋት የዚህ አመት የሚቀዳው በዋናነት ከቲፒኤልኤፍ እዚህ ላይ ያልተገባባ አመራር የትም ርቀት መጓዝ አይችልም እዚህ ላይ መግባባት ያልቻለ መንግስት ካለ የትም ርቀት መጓዝ አይችልም በርግጠኝነት ምነግራችሁ ይሄንን ነው የኔም ጽሁፉ ሴንተር እሱ ሶ ዋነኛው የኢትዮጵያ ስፖይለር ዋነኛው የጸጥታ ስጋት የሚቀዳው ከህወሓት ነው ከትግራይ ክልል ነው የሚቀዳው መንግስት አቀድኳቸው ሚላቸው ቅዶች በሙሉ ስብርብራቸው የሚወጣው ትግራይ ላይ ተቋማት አቀድናቸው ሚሉ ቅዶች በሙሉ ስብርብራቸው የሚወጣው ትግራይ ላይ ነው including የሃይማኖት ተቋማት አገራዊ ምክክር አይካሄድም ከተካሄደ ይገርመኛል በትግራይ አገራዊ ምክክር ተወክሎ የሚመጣ አካል አይኖርም ይሄ ግን የሆነ መገንጠል ምርጫ እኮ መገንጠልን እኮ ቢያስቡ ኖሮ ምርጫ ነበር ማካሄድ የነበረባቸው በነገራችን ላይ መገንጠልን ቢያስቡ በሰላማዊ መንገድ መለየትን ቲፒኤልኤፍ ቢያስብ ትልቁ ስትራቴጂ ምርጫ ውስጥ መግባት ነበር የሚያስበው ግን ዲፋክቶ ነው ዲፋክቶም ሆኖ ግን ኢትዮጵያን የማወክ ነው የሚያስበው ለነሱ ደግሞ ዋነኛ ሌቨሬጃቸው ሻቢያ ነው ሌቨሬጃቸው ምንድነው በአማርኛ ሌቨሬጅ ምንድነው አግዙኝ ሌቨሬጃቸው ሻቢያ ነው ጉልበታቸው አቅማቸው ማለት ነው ስለዚህ የአማራ ክልል መበጥበጥ በተለይ ከዚህ ከወሎ ከሰሜኑ ጋር ወሎ ጋር ተያይዞ ያለው መሰረታዊ ምክንያት የሚቀዳው ከቲፒኤልኤፍ ነታደሰ እኛ ጦርነት ውስጥ የለንበትም ፌደራል መንግስት ጋር ችግር የለብንም እኔ እንደሱ አላልኩም ሲል ያቃል እሱ በነምሬ ወዳጆ በኩል ጦርነት እንደከፈተ ያቃል እነምሬን እየመገበ እንደሆነ ያቃል ኦርቶዶክሱን እያስጠነቀቀ እንደሆነ ያቃል ስለዚህ ትልቁ ፖይንት ስታስተሳስሩት ዝም ብሎ ተራ አይምሮ ብቻ ነው የሚጠይቀው ይሄ ኬት ያጉልበት ምናምን መጣ ብላችሁ እነምሬ ጋር የቆየ ነው ባይዘው ከምሬ ወዳጆ ጋር ያለው ትስስር የቆየ ነው ቀደም የነገርኳችሁ ከምን ጀምሮ ብያችኋለሁ የአማራ ክልል የፓርቲ ጽፈት ቤት ኃላፊው ግድያ ጀምሮ የተሳሰረ ነው ያንን ልጅ ገሎት ሮጦ የገባው አሁን ነምሬ ወዳጆ አካባቢ ነው የገባው ያ ሰው ገዳዩ ማለት ነው የግድያ ትዕዛዞቹም የተሳሰሩት የመረጃ ትዕዛዞቹም የደረሱት ኢንፎርሜሽኖቹ ከቲፒኤልኤፍ ነው የመነጩት የአማራ ክልል የፓርቲ ጽፈት ቤት ኃላፊው ቅድም ሳነሳው ነበር የሱ ማለት እስከዛ ድረስ ኔትወርክ ነው የዘረጉት ስለዚህ የሁሉም ነገር በዋናነት የአገሪቷ የጸጥታ ስጋት የሚፈለፈለው የሚመነጨው ምናልባትም ኢን ዘ ሎንግ ራን ቅድም እንዳልኳችሁ ወደ
የአፍሪካ ቀንድ የጸጥታ ስጋት ቢኮዝ ኤርትራናይዜሽን ኦፍ ትግራይ እየተሳካ ይሄዳል ባይዘው በዚህ ከቀጠለ ኤርትራናይዜሽን ኦፍ ትግራይ ነው የሚመጣው እሱ ማለት ሌላኛው ኤርትራ መጣች ማለት ነው እኛው ሀገር ውስጥ ያለች የኤርትራ ቅርጽ ያላት የኤርትራ አስተዳደራዊ ቅርጽ ያላት ምርጫ የሌለበት ምክክር የሌለበት ምሁራኖቹ ለቀውጡበት ወጣቶቹ ለቀውጡበት ያ አይነት ኤርትራ ኢትዮጵያ ውስጥ መጣች ማለት ነው ይሄ ነው እውነቱ ኤርትራናይዜሽን ኦፍ ትግራይ ከሆነ ደግሞ አለቀ ማለት ነው ሶ ዋነኛው የሰላም ጠንቅ የሚመነጨው የደህንነት ጠንቅ የሚቀዳው ከህወሓት ነው ያንን ነገር በደንብ መያዝ የሚያስፈልግ ይመስለኛል እንዳልኩት መጣጥፉ ሲመጣ የበለጠ እንነጋገርበታለን ለዛሬው ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ መልካም